የኢትዮጵያ ምግብና መድኃኒት ባለስልጣን ጥራታቸውን ያልጠበቁና ተመሳስለው የተሰሩ መድኃኒቶችን ሰብስታንዳርድ ኤንድ ፎልሲፋይድ ሜዲሲንስ ለመከላከል ለመለየትና ምላሽ ለመስጠት የሚያስችል ሀገር አቀፍ የስትራቴጂክ ሰነድ በይፋ አስመርቋል። በምረቃ ስነ ስርዓቱ ላይ የጤና ሚኒስቴር ክብርት ዶክተር መቅደስ ዳባ፣ የጤና ሚኒስቴር ዴኤታ ክብርት ወይዘሮ ፍሬሕይወት አበበ፣ የባለስልጣኑ ዋና ዳይሬክተር ክብርት ሄራን ገርባና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። ፕሮግራሙን በይፋ የከፈቱት የጤና ሚኒስቴር ክብርት ዶክተር መቅደስ ዳባ እንደተናገሩት የዓለም ጤና ድርጅት ጥናትን ጠቅሰው በዓለም አቀፍ ደረጃ 10 በመቶ የሚሆኑ መድኃኒቶች ጥራታቸውን ያልጠበቁና ተመሳስለው የተሰሩ መሆናቸውን ጠቁመው ይህ ችግር በሀገራችንም ከፍተኛ የጤና ስጋት መሆኑን አስረድተዋል። ኢትዮጵያ በቅርቡ በመድኃኒት ቁጥጥር ዘርፍ ያስመዘገበችው የዓለም አቀፍ የብቃት ደረጃ ማቹሪቲ ሌቭል 3 ትልቅ ስኬት መሆኑን የጠቀሱት ሚኒስትሯ አሁን ደግሞ ወደ ቀጣዩ ከፍተኛ ደረጃ ML4 ለመሸጋገር ዝግጅት የተደረገ መሆኑን አብስረዋል። ክብርት ሚኒስትሯ አክለውም በአሁኑ ወቅት ከ63 ሚሊዮን በላይ ዜጎች የጤና መድን ተጠቃሚ በሆኑባት ሀገራችን ለእነዚህ ዜጎች ጥራቱን የጠበቀና ፈዋሽነቱ የተረጋገጠ መድኃኒት ማቅረብ የፖሊሲያችን ዋነኛ ግብ ነው ብለዋል። የባለስልጣኑ ዋና ዳይሬክተር ሄራን ገርባ የእንኳን ደህና መጣችሁ ንግግር ባደረጉበት ወቅት እንደገለጹት ባለስልጣን መስሪያ ቤቱ የአፍሪካ የቁጥጥር ልቀት ማዕከል ለመሆን በ3 ዋና ዋና የሪፎርም አጀንዳዎች ላይ ትኩረት አድርጎ እየሰራ ይገኛል። እነዚህም የህግ ማዕቀፍን ማሻሻል፣ አደረጃጀትን ማዘመንና የቁጥጥር ስራዎችን ዲጂታላይዝ ማድረግ ናቸው። ይፋ የተደረገው ስትራቴጂም ህብረተሰቡ ለቁጥጥር ስርዓቱ ያለውን አመኔታ ለመጨመርና የህዝብን ጤና አደጋ ላይ የሚጥሉ ጥራታቸውን ያልጠበቁና ተመሳሳይ የተሰሩ መድኃኒቶችን ስርጭት ለመቀነስ ትልቅ ፋይዳ እንዳለው ገልጸዋል። ይህ ስትራቴጂክ ሰነድ እንዲዘጋጅ የቢል ኤንድ ሚሊንዳ ጌትስ ፋውንዴሽን የገንዘብና የቴክኒክ ድጋፍ ማድረጉ የተገለጸ ሲሆን ሰነዱ ከ90 በላይ ባለድርሻ አካላት የተሳተፉበትና ሀገር አቀፍ ውይይት ተደርጎበት የዳበረ መሆኑ ተመላክቷል። ከምረቃ ስነ ስርዓቱ በመቀጠል በዘርፉ ስላጋጠሙ ተግዳሮቶችና በቀጣይ ትግበራ አቅጣጫዎች ላይ ያተኮረ የፓናል ውይይት ተካሂዷል። በፓናል ውይይቱ ላይ ተሳታፊዎች እንደገለጹት መድኃኒት አመሳስሎ የሚሰሩ አካላት የረቀቀ ቴክኖሎጂ የሚጠቀሙ በመሆናቸው የቁጥጥር ስርዓቱ ይበልጥ በቴክኖሎጂ መታገዝ እንዳለበትና የሁሉንም ሴክተሮች የተቀናጀ ርብርብ እንደሚጠይቅ አጽንኦት ሰጥተዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ባለፉት 3 ዓመታት ያከናወናቸውን የልማትና ኢንቨስትመንት እቅዶች እንዲሁም የ2 ወራት እቅድ የስራ አፈጻጸም መድረክ ላይ የመክፈቻ ንግግር ያደረጉት የባለስልጣኑ ዋና ዳይሬክተር ሄራን ገርባ ተቋሙ በመድኃኒት ቁጥጥር ረገድ የዓለም ጤና ድርጅት የሚጠይቀውን የማቹሪቲ ደረጃ 3 ማሳካቱን ጨምሮ ሌሎች ተቋማዊ ግቦችን በስኬት ያጠናቀቀበት ውጤታማ ዓመት መሆኑን በመግለጽ ይህ የግምገማ መድረክ ያለፈውን የ3 ዓመታት እቅድ የምናጠናቀቅበትና ስኬቶችን፣ ድክመቶችን እንዲሁም መልካም አጋጣሚዎችን በሚገባ ለይተን ለቀጣይ ቅድበት በመሆኑ ለተቋሙ ወሳኝ ምዕራፍ መሆኑን አጽንኦት ሰጥተው ተናግረዋል። ዋና ዳይሬክተሩ አክለውም ተቋሙ መረጃን መሰረት ያደረገ የቁጥጥር ስርዓት መዘርጋት ላይ ትኩረት ሰጥቶ እንደሚሰራ በመጥቀስ በተከናወነው የ6 ወራት የዳታ ማረጋገጫ ዳታ ቫሊዴሽን ስራ መሰራቱ የአሰራር ፍጥነትን ለመጨመርና የደንበኞችን እርካታ በትክክል ለመለካት እንደሚያስችል ጠቁመዋል። በተለይም በሀገር ውስጥ እየተስተዋለ የመጣውን የሐሰተኛ ምርቶች ዝውውር ለመግታት የዲጂታል ስርዓቶችን አጠናክረን መምጣትና ተግባራዊነቱን በመገምገም ማሳደግና የሰው ኃይል አቅምን ማጠናከር ወሳኝ መሆኑን አስገንዝበዋል። በውይይቱ ላይ ባለፉት 2 ወራት ከምግብ፣ ከመድኃኒት፣ ከሕክምና መሳሪያ፣ ከትንባሆ ቁጥጥርና ደህንነት ከማስጠበቅ አንጻር የተሰሩ ስራዎች፣ የተገኙ ውጤቶች እንዲሁም የታዩ ክፍተቶች እንዴት ማስተካከል እንችላለን በሚለው ሐሳቦች ዙሪያ በተጨማሪም የሰው ኃይል የሪፎርም ስራን አስመልክቶ ከሁሉም የሥራ ክፍል አመራሮችና ቅርንጫፍ ጽሕፈት ቤት ኃላፊዎች ሐሳቦች ተነስተው በቀጣይ ምን ተግባራት እናከናውን በሚለው ሐሳቦች ዙሪያ ሰፊ ውይይት ተደርጓል። በመድረኩ ማጠቃለያ ላይ ዋና ዳይሬክተሯ እንደገለጹት ተቋሙ በአሁኑ ወቅት በመድኃኒት ዘርፍ የተገኘውን ዓለም አቀፍ ማቹሪቲ ደረጃ 3 ለማስቀጠልና ተቋሙን ወደ ላቀ የብቃት ደረጃ ለማሸጋገር ብርቱ ስራ እንደሚጠብቅ አሳስበው በመድኃኒት ቁጥጥር ዘርፍ የተመዘገበው ውጤታማ ተሞክሮ ወደ ሌሎች የቁጥጥር ዘርፎች በማስፋት ባለስልጣኑ በሁሉም ዘርፍ የምግብና የጤና ግብዓት ደህንነት በማስጠበቅ የህብረተሰብ ጤና ለማበልጸግ የሚሰራውን ስራ ከግብ ለማድረስ እንደሆነ በመረዳት ሁሉም ሰራተኛና አመራር በጋራና እኔነት ስሜት ሊሰራ እንደሚገባ ጥሪ አቅርበዋል። የኢትዮጵያ ምግብና መድኃኒት ባለስልጣን ከኢትዮጵያ የደረጃዎች ኢንስቲትዩት ጋር በመተባበር በአዳማ ከተማ ለ250 ተቆጣጣሪ ባለሙያዎች ስልጠና ሰጥቷል። ስልጠናው በምግብ ዘርፍ ISO 22000 ዓለም አቀፍ የምግብ ደህንነት አስተዳደር ስርዓትና በመድኃኒት ዘርፍ ISO 17020 ዓለም አቀፍ ስታንዳርዶች ላይ ያተኮረ ሲሆን ዋና ዓላማውም በየጊዜው ከሚመጡ አዳዲስ አሰራሮች ጋር የባለሙያዎችን ብቃት በማሳደግ የህብረተሰቡን የጤና ደህንነት በዘመናዊ መልኩ ማረጋገጥ ነው። የባለስልጣኑ ዋና ዳይሬክተር ሄራን ገርባ በስልጠናው መክፈቻ ላይ እንደገለጹት ተቋሙ በቀጣዮቹ 10 ዓመታት ውስጥ በአፍሪካ
የአፍሪካ የቁጥጥር ዘርፍ የልቀት ማዕከል ለመሆን ራዕይ ሰንቆ እየሰራ ይገኛል። ይህንንም ለማሳካት ስትራቴጂክ ግቦች ተነድፈው ወደ ስራ መገባቱን የገለጹት ዋና ዳይሬክተሯ በዋነኝነት ግን የህብረተሰቡን እምነት ለማግኘት የማህበረሰብ ተሳትፎ ማሳደግና ተቋሙን ዲጂታላይዝ ማድረግ የግድ እንደሚል አስገንዝበዋል። ባለስልጣኑ የደረሰበት የማቹሪቲ ሌቭል 3 ደረጃ በሀገር አቀፍ ደረጃ ትልቅ ምርታ መሆኑና ደረጃውን ለማስቀጠል የህብረተሰቡን እምነት ለማግኘት በየጊዜው ከሚመጡ አዳዲስ ምርቶችና የቁጥጥር ስርዓቶች ከባለሙያዎች ጋር ብቃት አብሮ ማደግ እንዳለበት አጽንኦት ሰጥተው ስለሆነም የባለሙያዎቹን ብቃት የሚያሳድግና የሚያዘምኑ ስልጠናዎችን ወሳኝነት አላቸው ብለዋል። የደረጃዎች ኢንስቲትዩት የስልጠናና ድጋፍ መሪ ስራ አስፈጻሚ የሆኑት አቶ መንግስቱ ተፈራ በበኩላቸው የተዘጋጁ ደረጃዎች ለተቆጣጣሪ አካላት እንደ መመሪያ፣ ለአምራቾች የጥራት ማረጋገጫ፣ ለተጠቃሚዎች ደግሞ የመተማመኛ ዋስትና መሆናቸውን በመግለጽ እንደ ሀገር የተቀመጡ አስገዳጅ ደረጃዎችን በመተግበር የቁጥጥር ስራን ማከናወን ኢንዱስትሪዎችን ጥራት ከማሳደጉም በላይ ለሀገር ኢኮኖሚ እድገት ከፍተኛ አስተዋጽኦ አለው። በመሆኑም ባለሙያዎች ስልጠናውን ተከታትለው ተግባራዊ በማድረግ ኢንዱስትሪዎች እየዘመኑ በሚመጡበት ልክ ተቋማዊ ኃላፊነታቸውን በብቃት እንዲወጡና በጋራ እንዲሰሩ ጥሪ አቅርበዋል። በዚህ ስልጠና ላይ ከኦሮሚያ ጤናና ጤና ነክ አገልግሎት ግብአት አስተዳደርና ቁጥጥር እስከ ወረዳ መዋቅር ድረስ የተውጣጡ የቁጥጥር ባለሙያዎች በተጨማሪም ከባለስልጣኑ ዋና መስሪያ ቤትና ከቅርንጫፍ ጽሕፈት ቤቶች የመጡ ተቆጣጣሪዎች ተገኝተዋል። ስልጠናው በ3 ዙር የተሰጠ ሲሆን በአጠቃላይ ከሁሉም ክልሎች የተውጣጡ 520 ተቆጣጣሪ ባለሙያዎች የአቅም ግንባታ ስልጠና እንደተሰጣቸው ተገልጿል። የኢትዮጵያ ምግብና መድኃኒት ባለስልጣን ከአክሮስ ሪሰርች ጋር በመተባበር ከመላው ሀገሪቱ ለተወጣጡ ከፍተኛ ውጤት ላስመዘገቡ የመድኃኒት ደህንነት ሪፖርት አድራጊዎች ቤስት ፋርማኮቪጂላንስ ሪፖርተርስ የአቅም ግንባታ ስልጠና ሰጥቷል። በስልጠናው ላይ ከመንግስትና ከግል ሆስፒታሎች የመድኃኒት ደህንነት መከታተያ ማዕከላት ፒቪ ሴንተርስ የተወጣጡ ባለሙያዎች ተሳትፈዋል። የስልጠናው ዋና ዓላማም በባለሙያዎች መካከል ያለውን የሪፖርት አቀራረብ ጥራት ይበልጥ ማሳደግና ተሞክሮችን መለዋወጥ እንደሆነ ታውቋል። በስልጠናው ወቅት የባለስልጣኑ የመድኃኒት ደህንነት ክትትል ዴስክ ኃላፊ አቶ ተሽታሽቴ እንደገለጹት ባለስልጣኑ ከጤና ተቋማቱ ጋር እያደረገ ባለው የተቀናጀ የስራ ግንኙነት ደስተኛ መሆኑን ገልጸው የመድኃኒቶችን የጎንዮሽ ክስተት በመከታተል ተገቢውን ስርዓት ተከትሎ ሪፖርት በማድረግ የህዝባችንን ጤና መጠበቅ፣ ጥራታቸው፣ ደህንነታቸውና ፈዋሽነታቸው የተረጋገጡ መድኃኒቶች ለህብረተሰባችን እንዲውሉ በማድረግ መሆኑን የገለጹት ኃላፊው በዚህ ረገድ ኢትዮጵያን በመድኃኒት ደህንነት ክትትልና ሪፖርት በአፍሪካ ቀዳሚ ሀገር ለማድረግ ግብ ተቀምጦ እየተሰራ መሆኑን አስገንዝበዋል። በስልጠናው ላይ የመድኃኒት ደህንነት ክትትል መሰረታዊ ጽንሰ ሀሳቦች፣ የብሔራዊ የመድኃኒት ደህንነት ክትትል ስርዓት አጠቃላይ እይታ፣ የክትባት ደህንነት ክትትልና ከክትባት በኋላ የሚከሰቱ የጎንዮሽ ጉዳቶች፣ የመድኃኒት ደህንነት ክትትል በህዝብ ጤና ፕሮግራሞች ላይ የሚሉ አርዕስቶች ቀርበው ሰፊ ስልጠና ተሰጥቷል። በመጨረሻም በስራቸው ከፍተኛ ውጤት ላስመዘገቡ ሪፖርት አድራጊዎች እውቅና የተሰጠ ሲሆን ይህ አይነቱ ስልጠና በሀገር አቀፍ ደረጃ ጥራት ያለውን አስተማማኝ የመድኃኒት ቁጥጥር ስርዓት ለመዘርጋት ሚናው የጎላ መሆኑ ተገልጿል። የብሔራዊ የምግብ ደህንነት አስተግባሪ ቴክኒካል ኮሚቴ ስብሰባ ላይ የባለስልጣኑ የምግብ ዘርፍ ምክትል ዋና ዳይሬክተር አቶ ነጋሽ ስሜ እንደተናገሩት የዓለም የምግብና ግብርና ድርጅት መስፈርትን ተከትሎ የተዘጋጀውን የ5 ዓመት ፍኖተ ካርታ ለማስተግበር ባለድርሻ አካላት መደበኛ የስራቸው አካል በማድረግ በትኩረት ሊሰሩ ይገባል ብለዋል። ብሔራዊ የምግብ ደህንነት ፍኖተ ካርታው 5 ቁልፍ ምሰሶዎች ያሉት መሆኑን የጠቆሙት ምክትል ዋና ዳይሬክተሩ በህግ ማዕቀፍ፣ በቁጥጥር ስራዎች፣ በላቦራቶሪ አገልግሎት፣ በመረጃ ልውውጥና በሰው ኃይል ስልጠና ላይ ያተኮረና ከ2017 እስከ 2021 ዓ.ም ለ5 ዓመታት በስራ ላይ የሚቆይ ሲሆን የምግብ ወለድ በሽታዎችንና ሞትን ለመቀነስ ወሳኝ ሚና እንዳለው ገልጸዋል። 2 ቀናት በቆየው የመጀመሪያው ብሔራዊ የምግብ ደህንነት ቴክኒካል ኮሚቴ ስብሰባ ላይ ኮሚቴው በቀጣይ የምግብ ደህንነት ፍኖተ ካርታውን ለማስተግበርም ሆነ አገር አቀፍ የምግብ ደህንነት ስርዓቱን ለማጠናከር የሚያስችለውን የስራ መመሪያና መዘርዝር አጽድቋል። የ5 ዓመቱን ብሔራዊ የምግብ ደህንነት ፍኖተ ካርታን መሰረት አድርጎ የወጣውን የ2017 ዓ.ም እቅድ አፈጻጸም በመገምገምና የ2018 ዓ.ም ብሔራዊ የምግብ ደህንነት እቅድ ላይ ውይይት አድርጎ በማጽደቅ ስብሰባው ተጠናቋል። በስብሰባው ላይ ከባለስልጣኑ ዋና መስሪያ ቤት፣ ከአዲስ አበባ ዩኒቨርሲቲ፣ ከኢትዮጵያ ግብርና ባለስልጣን፣ ከኢትዮጵያ ደረጃዎች ኢንስቲትዩት፣ ከኢትዮጵያ ተስማሚነት ምዘና ድርጅት፣ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት፣ ከንግድና ቀጠናዊ ትስስር ሚኒስቴር፣ ከኢትዮጵያ ግብርና ጥናት ኢንስቲትዩት እና ከምግብ መጠጥ ኢንዱስትሪ ልማት ምርምር ማዕከል ተወካዮች ተሳትፈዋል።